እውነቱ እሳቸው እንዳሉት ስለሆነ አቶ ገዱ ያሉት ነገር በእኔ እምነት ስህተት አይደለም፣ ውሸት አይደለም። ጠቅላይ ሚኒስትሩ ዋሽተዋል። ጠቅላይ ሚኒስትሩ በዛን ወቅት ኢሳያስ አፈወርቂ ጋር በዛን ወቅት ህዝቤን እያጎሳቆላችሁ ነው የሚል በዚህ ደረጃ ጠንካራ የሆነ መልእክት ሊልኩ አይችሉም። በፍጹም በፍጹም አይችሉም። እንኳን ያኔ አይደለም ነው የምላችሁ፣ እንኳን ያኔ አይደለም ጦርነቱ ከተጠናቀቀ በኋላ ከፕሪቶሪያ ስምምነት በኋላ እንኳን እንደዚህ አይነት መልእክት ሊልኩ አይችሉም። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት ከተጠናቀቀ በኋላ ሁላ ከኢሳያስ አፈወርቂ ጋር የነበራቸውን የተበላሸ ግንኙነት ለማስተካከል የተለያየ ጥረት ሲያደርጉ ነው። እኔ አቶ ገዱ ዋሽተዋል የሚል ምንም እምነት የለኝም። ምናልባት በዚህ ረገድ ይሄ ዘንዶቹን ምናምን በሚል እነሱን አላውቅም፣ ግን ጠቅላይ ሚኒስትሩ የላኳቸው ህዝቤን እያጎሳቆላችሁ ነው አቁሙ የሚል መልእክት እንዲያደርሱ አቶ ገዱን አላኳቸው። የትግራይን ህዝብ በሚመለከት ገና አደቋለው ምናምን እሱን አላውቅም፣ ግን ጠቅላይ ሚኒስትሩ አቶ ገዱን መስክር ባሉት ጉዳይ ላይ ግን አቶ ገዱ አንዳርጋቸው የሰጡት ምላሽ ውሸት አይደለም። በወቅቱ ሊልኩት የሚችሉት አይነት መልእክት አቶ ገዱ የጠቀሱት አይነት መልእክት፣ ጠቅላይ ሚኒስትሩ ሊልኩት የሚችሉት መልእክት እንጂ በፍጹም ፓርላማ ላይ ይሄን ከመናገራቸው በፊት እንደ ትላንት ልከውት አያውቁም። ፓርላማ ላይ ከመናገራቸው በፊት ራሱ አይልኩትም ነው። አሁን ላይ ከኢሳያስ አፈወርቂ አገኘዋለሁ ብሎ ያስቡት የባህር በርን ጉዳይ በሚመለከት ስላልሆነ ነገር ወደ ጦርነት እያመራ ስለሆነ ኢሳያስ አፈወርቂም እዛ ሆነው የሚናገሩት ንግግርና ስድብ ስለሚያበሳጫቸው በዛ ምክንያት ፓርላማ ላይ ተናገሩት እንጂ በዛን ወቅት አቶ ገዱን እና ሌሎች ባለስልጣናትን ለኢሳያስ አፈወርቂ ህዝቤን እያጎሳቆልክ ነው የሚል መልእክት አድርሱ ብለው አይልኩም። በወቅቱ እንኳን እንደዛ ህዝቤን እያጎሳቆልክ ነው ሊባል ይቅርና ነው እኮ የምላችሁ የትግራይ ህዝብ ላይ ስለሆነው ነገር እንኳን ማንሳት ምንድን ነው ያሉት ጠቅላይ ሚኒስትሩ? በ3 ሳምንት መቀሌ ከገቡ በኋላ ፓርላማ ላይ ቀርበው አንድ ንጹሃን ነው ያሉት። አንድ ንጹሃን አልሞተም ነው ያሉት። እንዲህ ያሉ ሰው ሻዕቢያ ጋር ሄደው አክሱም ላይ እኮ ያንተ ሰራዊት ወጣቶችን እያስወጣ ገደለ፣ ይሄን ነገር አቁሙ ብለው በጸብ አይነት መልክ መልእክት ይልካሉ ተብሎ አይታሰብም። በፍጹም ያን የሚያውቁ ሰው ፓርላማ ላይ አንድ ንጹሃን ሁሉ አልሞተም ብለው ደግሞ በድፍረትም አይክዱ። እንደው ነገ ከነገ ወዲያ እውነቱ መውጣቱ ስለማይቀር እንደው ትንሽ መግለጹ ተገቢ ነው። ግን እንደዛም ማሰብም ጠቅላይ ሚኒስትሩን አስቸጋሪ ነው። ለመናገር በጣም አስቸጋሪ ነው። አሁን አቶ ገዱ አንዳርጋቸው ምንም ነገር ሳይያዝባቸው ፈቃዳቸው ሳይገኝ ለኔ የሚጠቅም ምስክርነት በተቃራኒ አሰላለፍ ላይ ሆኖ ፓርላማ ላይ ቀርቦ ጠቅላይ ሚኒስትሩ ለኔ የሚጠቅም ፕሮፓጋንዳ ስራልኝ ብሎ መልእክት ልከው እንዲሰራላቸው ከጠበቁ በጣም የሚገርም ነው። ፕሮፓጋንዳ ምለው ውሸት ስለሆነ በነገራችን ላይ አቶ ገዱም አይ ጠቅላይ ሚኒስትሩ እንደዚህ ልከውኝ ነበር ቢሉ ነው የምላቸው ሁለቱም ውሸታም ናቸው ነው ቢሉ ሁለቱም ውሸታም ናቸው። ምክንያቱም በወቅቱ ይሄንን ሊሉ አይችሉም። በወቅቱ የሚሉት አንድ ንጹሃን አልሞተም፣ አንድ የኤርትራ ሰራዊት አልገባም።
የሶስት ሳምንቷ ጦርነት፣ የመጀመሪያዋ ዙር ጦርነት ሲባሉ የነበሩት እነዚህ አንድ ንጹሐን አለ በሚገርም ሁኔታ በ3 ሳምንት የትኛውም ዓለም ላይ ብትሄዱ እንደዚህ አይነት ኦፕሬሽን አታገኙ። ከኢትዮጵያ መከላከያ ሰራዊት ውጭ ይሄን የፈጸመ የለም። አንድ ንጹሐን ሳይሞት በ3 ሳምንት ውስጥ ጦርነቱን አጠናቀቅ ነው ብለው ነው ጠቅላይ ሚኒስትሩ የተናገሩት። በዛ ጊዜ የኤርትራ ሰራዊት አልገባም የሚባልበት ወቅት እንኳን መልእክት ሊላክለት ይቅርና ውሸት ነው። ጠቅላይ ሚኒስትሩ የተናገሩት ነገር ውሸት ነው። አቶ ገዱ ያሉት ነገር ጠቅላይ ሚኒስትሩ ዋሽተዋል፣ በዚህ ረገድ ዋሽተዋል ያሉት ትክክል። አንድ እንደዛ ነው እውነታ ስለሆነ፣ ሁለተኛው ልንቀበለው የሚገባው እንደዛ ነው። አቶ ገዱ እውነት ተናግረዋል ብለው ነው መቀበል ያለብን። አሁን አቶ ገዱ አንዳርጋቸው ዋሽተዋል ብለን ማሰብ የለብንም። ይበን የብልጽግና ሰዎች ካላችሁ እዚህ በፍጹም አቶ ገዱ ዋሽተዋል ብላችሁ እንዳታስቡ። ይሄ ማለት መሪያችሁንም አለማመን። አቶ ገዱ 1 2 3 ነው ያነሳ። አንደኛ መልእክተኛ ሆኜ ሄጃለሁ ነው ያለው። አለቀ። ከዛ በኋላ ከገዱ ይዘቱን ልጠብቅ ነው እንዴ? እኔ ጅል አይደለሁም፣ መረ ፖለቲከኛ ነኝ። ሄጃለሁ ካለኝ በኋላ የሄድኩበት ምክንያት አዎ ተውልለው ነው እኔ እንደረ በጣም እንደዛ ከሆነ ፖለቲካ አላውቅም ማለት ነው። ትልቁ ቁም ነገር አይወጣም ምን ብዬ ያሰብኩት እኔ ገዱ አዎ መልእክተኛ ሆኜ ሄጃለሁ አይልም ብዬ ነበር ያሰብኩት። አይልም ብዬ ነበር። ለዚህ ነው የተከራከርኩት። ብዙ አብይ እንትናን መጥቀስ ገዱን መጥቀስ በዚህ ሰዓት አይጠቅምም ብዬ ነበረው። ለዛ ነው the important point ለኔ ማህበራዊ ድረገጽም ላይ ጻፍኩት ምንድነው ትልቁ ቁም ነገር ከገዱ አዎ ሄጃለሁ መልእክት ይዤ ማለት ነው። ለኔ forget the ይዘት ለኔ ነው ያልኳት። ለሌሎቻችሁ ዋጋ ሊሰጥ ይችላል እንደቆማችሁበት። መሄዱ ግን እውነት ነው፣ አረጋግጧል። እሱ ክቡር ጠቅላይ ሚኒስትር ከተናገሩት ነገር ውስጥ ትልቁ እውነት መሄዴ ነው። አንብብላችሁ ወደ ኤርትራ ሄጃለሁ፣ እርሶ ልከውኝ ሄጃለሁ። ሄጃለሁ ነው፣ መልእክተኛ ነበርኩኝ ነው። ከዛ በኋላ ጭብጦቹ ላይ ልንነጋገርበት እንችላለን። ለኔ ግን ጭብጦቹ ዋጋ አላቸው ብያለሁ። ጅል ስላልሆንኩ ማለት ነው። አቶ ገዱ ሄጄ ጠቅላይ ሚኒስትሩ የሚጠቅማቸውን ነገር አዎ ተናግሬያለሁ፣ ኢሳያስ አቁም ጦርነት ህዝብ ጎርታል ብለው ይጽፋሉ ብላ ካላችሁ በጣም ማለት የኢትዮጵያ ፖለቲካ አልገባችሁም፣ የሻዕቢያ ፖለቲካ አልገባችሁም ማለት ነው። ጽሁፍ የራሱ ነው፣ ምንም ጥያቄ የለውም። የራሱ ነው የጻፈው። ራሱ ስል ኤዲት ያደረገለት ያስተካከለለት የለም እያልኩ አይደለም፣ ይዘቱን ነው እያልኩ። አንዱ ይሄ ነው። ከይዘት አንጻርም አንድ 3 ነገሮች አሉ። አንደኛ አሁን እንዳልኩት አዎ መልእክተኛ ሆኜ ሄጃለሁ የሚል፣ ሁለተኛ ይዤ ሄድኩት ለድል በመብቃታችን የተቀናጀ ኦፕሬሽን ስለፈጸምን እንኳን ደስ አሎት ልል ኢሳያስ አፈወርቂን መልእክቶቼ አንዱ ጭብጥ እሱ ነው ይላል። ክቡር ኢሳያስ አፈወርቂ ሆይ በተቀናጀ ኦፕሬሽን ስላሸነፍን
እንኳን ደስ አሉት የሚል መልእክት ነው ይዤ ሄድኩት ይላል። አንድ ክቡር ፕሬዝዳንት ኢሳያስ አፈወርቂ ጥቃት ለደረሰበት ሰሜን እዝ ስለተንከባከቡልኝ አመሰግናለሁ የሚል ሁለተኛ ጭብጥ። በሰብአዊ መብት ጥሰት ዘመቻ ተከፍቶብናል ክቡር ፕሬዝዳንት ኢሳያስ፣ ኧረ ይሄ ሰብአዊ መብት ጥሰት ያሳስበኛል፣ ዘመቻ ከፍተውብናል። ሶስት እነዚህ ናቸው። ከነዚህ ውጪ ነው ማለት ይዘት የሚሰርግ ያለው እነዚህ ናቸው፣ ሶስቱ ናቸው። በጥቅሉ ሄጃለሁ ኤርትራ፣ በጥቅሉ አዎ እርስዎ ልከውኝ መልእክት ይዤ ሄጃለሁ። የመልእክቶች ጭብጦች ነምበር 1 በጥምር ጦርነት አድርገን ስላሸነፍን እንኳን ደስ አሉት። ነምበር 2 የሰሜን እዝ ሲመታ ከለላ ጠበቃ ስለሆኑ እናመሰግኖታለን። ሶስተኛው ጭብጥ ይሄ የሰብአዊ መብት ጥሰት ጦርነት ተከፍቶብናል፣ በሰብአዊ መብት ጥሰት ኢንተርናሽናል ኮሚኒቲው ሚዲያዎች ምኖች ከፍተውብናል፣ የሆነ ነገር እናድርግ። እነዚህ ናቸው። ናው ፖለቲካ ለምታውቁ ብቻ፣ ዲፕሎማሲ ለምታውቁ ብቻ ሶስተኛዋ ነገር ምን ማለት ናት? ሶስተኛዋ ምንድነው? ሶስተኛዋ ያለችው ዲፕሎማቲካሊ ምንድነው ሜሴጇ? የሰብአዊ መብት ጥሰት እየተከሰስን ነው። ነው በዚህ ደረጃ አይን አውቃለሁ። አሜን እዚህ ሐሳብ አስታርቆ ምናምን የሚጽፍበት ነገር ደረጃ እንደሌለ አውቃለሁ። ነገራችን ላይ አይ ዶንት ቲንክ አቶ ገዱ በዛ ደረጃ ማይጽፍ፣ ሐሳቡን ግን ያዋጣል ነው ያልኳችሁ። ከዛ በኋላ ምንም ይታወቃል። እነማ እንደ ጽሁፉ እንደጻፉትማ ምን ክሊር ነው። እዚህ መናገር ብዙም አይጠቅምም ብዬ እነማ ጻፉልኝ ብሎ እንደጻፈላቸው ነገ ከነገ ወዲያ ትሰሙ፣ ጸብ ሲጣሉ ትሰማላችሁ። ነገ ከነገ እሱን አውቃለሁ። ግን አሁን ያልኳችሁ ነው። ሻዕቢያ ምንም ሰው አሰማርቶ ያጽፍለታል። ከዛ በኋላ ግን የእሱን የተወሰነ ይጨመራል፣ ይነገረዋል። እንዲህ ነው የሚጻፍልህ ተብሎ ማለት። ግን አሁን ወደ ይዘቱ እንሂድና ሶስተኛዋን ብቻ እንነጋገርባት። ተውት፣ ሌላውን ስለመሄዱ ተማምነናል። ይክዳል ብዬ ነበረ፣ አልካደም። እናመሰግናለን አቶ ጎዱ ስላልካድክ። ምናልባት ቀኑ ምኑ ዶክመንቱ ይወጣብኛል ብሎ ሊታሰብ ይችላል። ሶስተኛዋ ነጥብ ግን ምንድነው የሚለው? በሰብአዊ መብት ጥሰት እየተከሰስን ነው። ዲፕሎማቲካሊ ምን ማለት ነው? የዲፕሎማቲክ ቋንቋ ነው ይሄ። አቶ ገዱ ይዞት የሄደው ነገር ላይ በሰብአዊ መብት ጥሰት እየተከሰስን ነው ብሎ የነገረኝ ነው ይላል። ምን ማለት ነው ሰብአዊ መብት ጥሰት ማለት? መቼም ኤርትራ ውስጥ እየተፈጸመ ስላለው ሰብአዊ መብት ጥሰት አይደለም። ትግራይ ውስጥ እየተፈጸመ ስላለው ሰብአዊ መብት ጥሰት ነው። የኢትዮጵያ ወታደሮችም የፈጸሙት ይኖራል፣ የአማራ ታጣቂዎችም የፈጸሙት ይኖራል፣ ሻዕቢያም የፈጸመው ይኖራል። ሻዕቢያ አላለም ስፔሲፊክ ደብዳቤው፣ ግን ዓለም አደባባይ ላይ በሰብአዊ መብት ጥሰት እየተወቀስን ነው። ምንድነው ታዲያ ልዩነቱ? እንተንት ነው ይሄንን። ከዛ በኋላ ምን ማለት ነው የሚለውን አይ ቲንክ ዋናው ቁም ነገር የሚመስለኝ እዚህ ጋር ያለው ነጥብ። ስለዚህ ሌላ ማስረጃ አያስፈልጋችሁም። አቶ ገዱ የተናገረው ነገር እውነት ስለመሆኑ ሌላ ምን ማረጋገጫ አለ የሚባል እንደዚህ አይነት ጥያቄ ውስጥ እንዳለ
ጠቅላይ ሚኒስትሩ ማረጋገጫ ናቸው። አቶ ገዱ ለዚህ የማይበቁ ቢሆን ኖሮ ለምስክርነት የማይበቁ የማይታመኑ ሰው ቢሆኑ ኖሮ ጠቅላይ ሚኒስትር አብይ አህመድ ካልጠፋ ሰው እሳቸውን ምስክር ብለው አይጠሯቸው። ልዩነት እንዳላቸው እያወቁ ነገር ግን አቶ ገዱ አንዳርጋቸው ለምስክርነት እንደሚበቁ ግን እያረጋገጡላቸው ነው ፓርላማ ላይ የተናገሩት። ስለዚህ መቀበልም የሚያስፈልገው እንደዛ ነው። አቶ ገዱ ልክ ናቸው። በቃ ጠቅላይ ሚኒስትር አብይ አህመድ ዋሽተዋል። ትልቅ ውሸት ነው ያልኩት። ከዚህ ውጭ አይ ቲንክ ምን ሊባል እንደሚችል አላውቅም። አሁን እኔ አንድ የብልጽግና ሰው ወጥቶ አቶ ገዱ ዋሽተዋል ቢለኝ በጣም ነው የሚገርም። ያንተ የት አቶ ገዱን ታውቃቸዋለህ? ከጠቅላይ ሚኒስቴሩ በላይ ታውቃቸዋለህ? ጠቅላይ ሚኒስቴሩ እኮ ናቸው የመሰከሩላቸው። እንዴት እኔ ጠላቴ የምለውን አካል በዚህ ረገድማ አምነዋለሁ ብዬ እርግጠኛ ካልሆንኩ በስተቀር እኮ በዚህ ጉዳይ መስክር ብዬ መልዕክት አልክለት። ለዚያውም በአደባባይ አልክለት እማምነው ካልሆነ በስተቀርና ጠቅላይ ሚኒስትሩ አቶ ገዱ በፍጹም አቶ ገዱ አይዋሹም ብለው አምነው ነው ፓርላማ ላይ አቶ ገዱ አንዳርጋቸው ወጥተህ በዚህ ጉዳይ ላይ ምስክር ሰጥ ያሉት። አቶ ገዱ አንዳርጋቸውም ባሉት መሰረት ጠቅላይ ሚኒስቴሩ ባሉት መሰረት ንግግራቸውን ሲጀምሩ ጥር 26 ቀን 2018 ዓመተ ምህረት በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎም በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባብ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነፃ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል ይላል። በነፃ ሕሊና ለክርህ ስትል ነው ያሏቸው። ስለዚህ አቶ ገዱም በእማኝነት ቆጥረውኛል፣ ግን በጣም ከትልቅ ይቅርታ ጋር ለእርስዎ እምጠቅም አይነት ምስክር አልሆንም፣ ጥሩ ምስክር አልሆንም። ምክንያቱም እርሱ ያሉት ውሸት ነው፣ እውነቱ እርስዎ ካሉት በተቃራኒ እና ክቡር ጠቅላይ ሚኒስትር አብይ አህመድ ዋሽተዋል ይላሉ አቶ ገዱ አንዳርጋቸው። የአቶ ገዱ አንዳርጋቸው ምላሽ ይሄ ነው። አከራካሪ ነው ብለንም አናስብም። ነው ግን ካላችሁ በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ አቅርቡ። ህሊናው ተሸጧል አቶ ገዱ ብለን ተናግረናል። በራሱ መንቀሳቀስ የሚችልበት ኢንቫይሮንመንት ላይ አይደለም ያለው። በምንም ታምር እንደራሱ አስቦ መናገር አይችልም አቶ ገዱ። የዲያስፖራ ፖለቲካ ከሻቢያ ጋር ከተሳሰራችሁ ባይዘው ወይ እንደሱ ነው የሚሆነው። እንዳትገረሙ እንደዚህ ስል በቃ ወይም ደግሞ አቶ ገዱን ዲግሬድ እያረኩት አይደለም። ምን ፕሮፌሰር ብርሃኑ በብዙ በእውቀቱ በምኑ ይበልጠዋል አይደል? መቼም በዚህ የምትከራከሩ ያላችሁ አይመስለኝም። ከሻቢያ ጋር ከተጣበቀ በኋላ ፕሮፌሰር ብርሃኑ ነበረ። የምሬን ነው። አንዳርጋቸው እንኳን እሺ ድሮ አላወቅነውም እንጂ አንዳርጋቸው ያው አንዳርጋቸው ነው እሱ። ተውት አንዳርጋቸው ኢቭን ዳይናሚክ የነበሩ እኔ እስከ ቅርብ ማቃቸው እነ ኤፍሬም ማዴቦ ዳይናሚክ ነበር። በነገራችን ላይ ሶሪ ስሙን ልጥራው። ኤፍሬም ማዴቦ አስመራ ከገባ ሻቢያን ከተጣበቀ በኋላ ኤፍሬም ማዴቦ አልነበረም? በፍጹም አልነበረም። ነበርኩ ካልክ ይገርመኛል እኔ። ምክንያቱም አስመራ ደርሶ ሲመጣ ቢያንስ ሁለቴ ለረጅም ሰዓታት ተገናኝተናል። ምሳም እራትም እየበላን እንዴት እየዘገነነው ስለ ኢሳያስ ሻቢያ እንደሚናገር አውቀዋለሁ።
ፕሮፌሰር ብርሃኑም ጠይቁት ሂዱና፣ አይ ስለ ኤርትራ ማንሳት አሁን አያስፈልግም ነው የሚለው ፕሮፌሰር ብርሃኑ። ልክ አይደለም? ሶ በምንም መንገድ ራሳችሁን መሆን ከሻዕቢያ ጋር ተጣብቃችሁ ራሳችሁ መሆን አትችሉ። የሻዕቢያ ማይንድ ሴት ነው የሚመራችሁ። እምነት የሚባል አሁን ብዙዎቹ ኢሳት ውስጥ የነበረን ሰዎች ኢትዮጵያ የምትባለዋ ካርታዋ ምኗ ሚቆጨን ወደ ማጣቷ አለበት እንዴ? ግን ምንድን የሆነው? ካርታዋን ቆርጠን ነው እኮ ያዝናት። ቆርጠን ያዝናት እኮ ካርታዋን። ግድግዳችን ላይ ሙሉ ኢትዮጵያ ካርታ አለች ብለን እኮ አውርደናል። ሙሉ ኢትዮጵያ ስጦታ ተሰጠ ተብሎ እኮ ይቅርታ ጠይቀናል ኤርትራውያን፣ ለኤርትራ መንግስት፣ ለሻዕቢያ ከፌስቡካችን ላይ አውርደን። ይህ አይደል እውነቱ? አንዴ የሻዕቢያ ሙርከኛ ሆነ ከሻዕቢያ ጋር ከዋልክ ሻዕቢያን ልትቃወም አትችልም። ማይንድ ሴት እንደዛ ነው። እኔ የተለየው ሚል ካለ ይናገር ወጥቶ፣ ወይ አምኜበት ነው ሚል ከሆነ ሊሆን ይችላል አምኖበት። ግን እኔ የገዱ ህሊና ሲጠየቅ ማተቡን ትቼ እምነቱን ትቼ ህሊና ግን አይችልም ያልኩት። አይችልም። ይሄ አንድ ጉዳይ ነው። እንግዲህ ጠቅላይ ሚኒስትሩ ብዙ ስለተሰማ አላሰለቻችሁም፣ ደግሜ ደጋግሜ በማምጣት ማለቴ ነው። ብዙ ቦታዎች ላይም እየተሰማ ስላለ ከኤርትራ መንግስት ጋር ጸብ የተጀመረው የቀይ ባህር ጉዳይ ነው። የኤርትራ ጦር በሽሬ፣ በአክሱም፣ በአድዋ፣ በአዲግራት በፈጸማቸው ወንጀሎች ምክንያት ነው የተጣላ። ዋናው ጸብ እሱ ነው። በወቅቱ መዋጋት ያልፈለግነው በዚህም ሆነ በዚያ መዋጋት የምንችለው ቁመና ስለሌለን ነው። በወቅቱ በርካታ ልኡካንን ወደ ኤርትራ ልክ ያለው ከነዚህም ውስጥ አቶ ገዱ አንዳርጋቸው ይገኝበታል። አቶ ገዱ ለህሊናቸው፣ ለእምነታቸው፣ ለክራቸው ካሉ ወጥተው ይናገሩ። መላኬ ይሄ ከኤርትራ መንግስት ጋር የነበረው ጸብ ጫፍ የደረሰው ውሃ ሳይጠፋ እንዴት ስምምነት ይደረሳል በሚል ቅሬታ ነው። እቺ ናት እንግዲህ ኮር ፖይንቷ። ናው የዛሬ የአቶ ገዱ ምላሽ ብዙ ነው። ሚዲያው በሙሉ እየጨፈረለት ነው። አይታችኋል አይደል? ጭፈራው ውስጥ ግን ብዙ ነገር የምትሰሙት ነገር አለ።